ጤናማ የሆነ የግል መስመርን ወይም ድንበርን ማዘጋጀት እጅግ በጣም ጠቃሚ ነው። እሱም ለምንድን ነው? የውስጥ ሰላማችንን በደንብ ያረጋጋልናል። ራሳችን ላይ ያለውን ቫልዩአችንን በጣም ይጨምርልናል ማለት ነው። ይሄን ብቻ ሳይሆን እንግዲህ የግል መስመርን ወይም ድንበርን ማዘጋጀት ለግል እድገታችንም ሆነ በሙያዊ እድገታችን ላይ አስፈላጊ የሚባለውን ወይም ጥሩ የሆነ እርምጃ እንድንራመድ ያግዛል። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ቤተሰቦቼ አሁን ያለንበት የሰሞነ ሕማማት ነው። እንኳን አደረሳችሁ። እንግዲህ ከእግዚአብሔር ጋር ሞር የምንቀራረብበት አጠገባችን ያለውን ስናስደስት እንግዲህ ከእግዚአብሔር ጋር በደንብ የምንቀራረብበት ነው። የእሱ ስቃዩን፣ ሕማሙን ያሳለፈውን፣ ግርፋቱን፣ እንግላቱን፣ መራቡን፣ መጠማቱን ሁሉን እያሰብን አጠገባችን ያሉትን የምናስብበት ጊዜ ነው። ከዛ በተጨማሪም ደግሞ ትልቅ በረከትን የምናገኝበት ነው። በረከቱ ምንድነው? እንግዲህ የተቀያየምናቸው ካሉ ይቅር ማለት፣ በቃ የበደሉንም ሆንም የበደልናቸውን ይቅር ማለት። በዚህ ጊዜ እንግዲህ ሰሞነ ሕማማት ማለት በቃ እግዚአብሔርን የምናስደስትበት እሱን የምናስብበት ጊዜ ስለሆነ ይሄን እናድርግላለሁ። እንግዲህ ወደ ዛሬ ቪዲዮ ከመሄዳችን በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ከዚህ ቻናል ምን እናተርፋለን ብትሉ ስለ የግል እድገትና ሙያዊ የሆነ እድገትን ጠቃሚ የሆኑ ቪዲዮዎችን ታገኙበታላችሁ። ያለፉትን ቪዲዮዎችም ቼክ ብታደርጉ ብዙ ታተርፉበታላችሁ እላለሁ። ዛሬ እንግዲህ በሌላ ርዕስ ተገናኝተናል። እሱ ምንድነው? ይሄ ፐርሰናል ባውንደሪ ጤናማ የሆነ የግል መስመሮች ወይም ድንበሮችን ማዘጋጀት። እንግዲህ በዚህ ቪዲዮ ምንድነው የማወራው? ባውንደሪ ማለት ምን ማለት ነው? አስፈላጊነቱስ እንዴት ነው? ምን ላይ ነው የሚያስፈልገን? አንዳንድ ጊዜ በህይወታችን ሁልጊዜም እሺ የምንል ከሆነ ለህይወታችንም በፐርሰናሊቲያችንም ሆነ በላይፋችን በህይወታችን በጣም ስለሚጎዳ አንዳንድ ጊዜ ኖ ወይም አይሆንም ማለት መልመድ አለብን፣ መማር አለብን። ሁልጊዜ አንድ ሰው ሲጠይቅ እሺ ከማለት እንዴት ነው የማንችል ከሆነ የግድ የራሳችንን ህይወት እየጎዳን እሺ ከማለት ይልቅ ሰውን በማያስከፋ መልኩ የኛንም የሰውንም ቫልዩ በማይነካ መልኩ ኖ ማለት መቻል አለብን ማለት ነው። የግል ድንበር ወይም መስመር ማዘጋጀት ብዙ ጠቀሜታ አለው። እሱ ምንድነው? የውስጣዊ ስሜታችንን በደንብ ያረጋግጥልናል። ከዛም በበለጠ ደግሞ የግል እድገታችንና ሙያዊ እድገታችን ላይ ጠቃሚና በጣም አስፈላጊ የሚባል እርምጃ ወደፊት አንድ እርምጃ እንድንራመድ ያግዘናል ማለት ነው። ከዚህ በተጨማሪ እንግዲህ አንድ ሰው የግል ድንበሮች ማዘጋጀቱ ለምን ይጠቅመዋል ነው። መጀመሪያ የግል ድንበር ስንል ምንድን ነው? ወይም መስመር ስንል ምን ማለት ነው ነው። እሱ ምንድነው? እንግዲህ አንድ ሰው በህይወቱ ለሰው የማያሳየው በውስጡ ግን ማንም ሰው የህይወት መስመር ይኖረዋል። እንዲነካበት ያን ማንም ሰው እንዲያልፍበት የማይፈልገው የሆነ መስመር፣ ቀይ መስመር የምንበለው ወይም ሌላ ይኖረዋል። ሁሉም ሰው እንደየራሱ አመለካከት ካለው ከእምነቱ፣ ከፐርሰናሊቱ፣ ከቤተሰቡ ማንነቱን ከገነባበት ብቻ ባለው በህይወቱ እንቅስቃሴ እንዲነካበት የማይፈልገው የህይወት መስመር አለው ማለት ነው። ከሌለውም ደግሞ ማዘጋጀት አለበት። ምክንያቱም የህይወት መስመር የሌለው ሰው በጣም ይጎዳል፣ በብዙ መንገድ ይጎዳል። በስራ ቦታው ላይ ይጎዳል፣ በግል ህይወቱ፣ በትምህርት ቦታው፣ በማንኛውም ሶሻል ኢንተራክሽኑ፣ በሪሌሽንሺፑ ሊሆን ይችላል። ጉዳት አለው ማለት ነው። መከባበር፣ በጣም መተዛዘብ፣ መደጋገፍ እንዳለ ሁሉ ማንም የማንን ህይወት ያሰመረውን መስመሩ መንካት የለባትም ማለት። ይሄን ካልን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ከዚህ በመቀጠል ምን እናያለን? አንድ ሰው የህይወት መስመር ወይም ድንበር ማዘጋጀቱ ምን ይጠቅመዋል ወይም ከዛ ምን ይጠቀማል ብትሉ ጊዜውን ይቆጥባል፣ ጉልበቱንም ይቆጥባል። ከዛ ደግሞ ምንድነው? ከምንም በላይ ደግሞ ይሄ የሜንታል ሄልዝ የሚባል አለ፣ ጤንነቱን ይጠብቃል። ለምን? ባውንደሪውን አንድ ሰው በጥሩ ሲያዘጋጀው ቶክሲክ ከሆኑ ነገሮች ሲጠብቅ ሜንታል ሄልዙንም ይጠብቃል ማለት ነው። ፕላስ ደግሞ በማይመለከተው የሰው ህይወት ውስጥ ገብቶ የማይመለከተውን ነገር ስለ ሰው ሲያወራ በጣም ብዙ ነገሮችን ይዳክራል፣ የሰው ህይወት ውስጥ ገብቶ ማለት ነው።
ያ ምንን ያጠፋል? ለራሱ እድገት የሚሆነውን ወይም ለራሳችን ለህይወታችን ላለንበት ትምህርታችን ላይ ሊሆን ይችላል፣ የሙያዊ እድገታችን ላይ ሊሆን ይችላል። ብቻ በራሳችን ራሱ ፐርሰናሊ መቀየር የምንፈልገው ነገር ላይ በማንበብ ሙቪ በማየት የተለያዩ ፖድካስቶችን በመስማት ሊሆን ይችላል። አእምሮአችንን መገንባት የምንችልበትን ነገር ብዙ ነገር መስራት የምንችልበትን ጊዜያችንን ጉልበታችንን ባልሆነ ቦታ እናጠፋዋለን ማለት ነው። ስለዚህ እኛ ጋር እንደውም የተለመደ ይመስለኛል ሰው ስለራሱ ህይወት ተጨንቆ ጊዜውን ጉልበቱን ያለውን ሪሶርስ ከማጥፋት ይልቅ ስለ ሰው ህይወት ሲያወራ ስለ ሰው ስለማይመለከተን ነገር ስንጠይቅ፣ ለምሳሌ ካላገባ ለምን አላገባም? ለምን አላገባሽም? ካልወለዱ ለምን አልወለዳችሁም? አንድ ሲወልዱ 2 3 እያለ ይቀጥላል። የሰውን ፍላጎት አይደለም እናሟላው አይደለም። በዚህ ምድር ስንኖር የመጣንበት ዓላማ አለን። ሁሉም ሰው ደግሞ አንድ አይነት የህይወት መስመር የለውም። ሁሉም ሰው አንድ አይነት የህይወት መስመር ሊኖረው አይችልም። የአንደኛው የስኬት መንገድ አንደኛው የሄደበት ለሌላኛው ላይሆን ይችላል። እንግዲህ የአንደኛው ደግሞ ስኬት ብሎ የሚያስበው ለሌላኛዋ ስኬት ሌላ ሊሆን ይችላል። አንዷ እርሊ አግብታ ቤተሰብ ፋሚሊ ምናምን እንደዚህ መገንባት ወይም መመስረት ሰክሰስ ይሆናል። ለሌላኛው ደግሞ ተምሮ የራሱን የሆነ ፋይናንሻል ስትረሱን እንትን ብሎ ፋይናንሻሊ በራሳቸው ስቴብል ሆነው ምናምን ብዙ ነው። ልክ እንደየመልካችን እንደምንለያየ ሁሉ የሰውን የህይወት ጉዞ የስኬት መንገዳችን ስኬት ብለን የምናስበው ነገር በራሱ እጅግ በጣም የተለየ ነው ማለት ነው። ስለዚህ በተቻለን መጠን የራሳችን የሚመለከተን ነገር ላይ በጣም በቃ አስፈላጊ ነው ፎከስ ማድረግ ያለብን። ስለዚህ አንድ ሰው ባውንደሪው መስመሩን ሲያዘጋጅ ብዙ ነገሮችን በህይወቱ ላይ እንትን ይላል ማለት ነው። በህይወቱ ላይ እያዳበረ ነው የሚሄደው። ሰውም ደግሞ እንደው ከምንም በላይ እንደው ማዳበሩን ምኑን ያ ኤክስትራ ነገሩን ትተኑ በራሱ አንድ ሰው የህይወት መስመር መኖሩን ሌሎቹ ካወቁት እነሱም እንደዛ ሰው መሆን ነው የሚፈልጉት። ያለውን ለራሱ አንድ ሰው ክብር ሲሰጥ ቫልዩውን የሚሰራውን እያንዳንዱን ነገር የሆነ ትርጉም ያለው ነገር እያደረገ በሄደ ቁጥር አንድ ሰው ከሱ ጋር ያሉትም ያን ነገር ወደ ራሳቸው ማምጣትን ይማራሉ ማለት ነው። ስለዚህ በተቻለን መጠን የራሳችን ነገር ላይ ትኩረት ማድረግ አለብን ማለት ነው። በጣም አስቸጋሪ የሆነው ነገር ደግሞ ምንድነው? ኖ በቃ ማለት የሚከብደን ሰዎች ይኖራሉ። በቃ የሆነ ሲጠይቅ ከራሳችን በጣም አንገብጋቢ ነገር እያለ ለሰዎች እንደዛ አይደለም። በቃ ለሰው መልካም መሆን ጥሩ ነው። መገኘት፣ ማገዝ፣ መርዳት በቻልንበት ቦታ ሁሉ መገኘትና ማገዝ፣ መርዳት አለብን። ነገር ግን እዛ ከመሄዳችን በላይ እኛ ህይወት ላይ በጣም ጊዜው የሚያስፈልግ ከሆነና ለኛ ላለንበት ለህይወታችን አስፈላጊ ሆኖ ካገኘነው በቃ በተማረ እንዴት ነው ግንኙነታችንን በማያሻክር መልኩ አንችልም ማለት መቻል አለብን። አይሆንም እንድንሰጣቸው የፈለጉትም ነገር ካለ አልሰጥም፣ ግን ድርቅ ባለ መልኩ እነሱን በሚያስቀይም ሳይሆን ካንተ ይልቅ ወይም ካንቺ ይልቅ እንዲህ ካንቺ ይልቅ ይሄ ለኔ እንደዚህ ወይም ደግሞ እንድንገኝላቸው ከፈለጉ በዚህ ምክንያት ወይ በቤተሰብ ብቻ የሆነ ራስ አድርገን ስሙዝሊ አንችልም ወይም ደግሞ ኖ ማለት መቻል አለብን። ይሄ ትልቁ በፕሮፌሽናልም ሆነ ፐርሰናል ግሮዛችን ላይ ትልቅ አስተዋጽኦ አለው። ምክንያቱም ለሰው በይሉንታ እዚህ የጎደለ ነገር እያለ በይሉንታ መገኘት የሌለብን ቦታ ስንገኝ አንደኛ ሰው ሁሉ ጊዜ በፈለጉን ቦታ እንደምንገኝ ለኛ ያለው የኛን ቫልዩ አይረዱትም። ምን ያህል ዋጋ እንዳለን አያውቁትም። የሆነ ነገር በቸገራቸው ቁጥር ከላይ በቃ ሁሉ ጊዜ 24/7 አቬለብል እንዲሆን አድርገው ነው የሚያስቡት እና ያ መሆን የለበትም። በቻልነው መጠን ራሳችንን እንትን ማለት መጀመሪያ ሰው ለራሱ ሲሆን ነው ለሰው መትረፍ የሚችለው አይ ቲንክ። ስለዚህ በቻልነው መጠን ለራሳችን እንሁን። ከዛ ነው እንግዲህ አንድ ሰው ራሱን ሲወድ ሲያከብር ነው ሌላውንም መውደድም ማክበርም። ሌላውን ትታችሁ ራሱን የማይወድ የማያከብር ሰው እግዚአብሔርን እወዳለሁ ቢል ውሸት ነው። ምክንያቱም እግዚአብሔር ሰውን በአርአያና በአምሳላችን እንፍጠረው ነው ያለው። እግዚአብሔር አሁን አጠገባቸው አንድ ሰው እግዚአብሔር ማንን ይመስላል ብንል
አንቺን ወይ አንተን ነው የምንለው። ለምን? በአርአያና በአምሳላችን እንፍጠረው ስላለ። ስለዚህ ራሳችንን በአርአያውና በአምሳሉ የተፈጠርነው ራሳችንን ስንወድ፣ አጠገባችን ያለውን ሰው ስንወድ እግዚአብሔርን ወደድን ማለት ነው እና ብዙ ነገሮች ሚስዳፕ ይሆኑብናል። በጣም እንትን እንለዋለን። አላቅም ካለንበት እንትን ይሁን የብዙዎቻችን ችግር ነው እና በተቻለ መጠን ቆም ብለን በማሰብ ነገሮችን ማስተካከል። እንግዲህ በተጨማሪም ደግሞ እነዚህን የግል መስመሮችን ማዘጋጀት እና እነሱን መጠበቅ ለምን ይጠቅማል ብንል በግልም ሆነ በስራ ቦታችን ጥሩ የሆነ መግባባት፣ መተባበርን እሱን በጠበቀ መልኩ ደግሞ ግንኙነታችን ጥሩ እንዲሆን ያደርጋል። አንድ ሰው የአንዱን ዋጋ ያለውን ማንነቱን የሆነ እንዴት ነው የሚያስከፋውን የማያስከፋውን ነገር የሱ ይሄ የከሌ መስመር ነው ይሄን ነገር ብናገረው ወይም ብናገራት ይከፋታል ወይም ደግሞ በቃ ያችን መስመር ላለመድረስ ስንጠነቀቅ ከዛ ሰው ጋር ጥሩ ግንኙነቶች የስራም ሆነ የጓደኝነት የትዳርም ቢሆን እንኳን ጥሩ ግንኙነት ይኖረናል ማለት ነው። በተጨማሪ ደግሞ ምንድነው አንድ ሰው ተማሪም ሆነ ሰራተኛ በተሰማራበት የትምህርትም ሆነ የስራ ቦታው በጣም ትኩረት እንዲሰጥ ያደርገዋል። ይሄ ምንድነው አስመራ በሳች ባውንደሪያችን ስንሄድ የግል ልማታችን፣ የግል እድገታችን፣ የሙያዊ እድገታችን ላይ ትኩረት እንድንሰጥ ነው የሚያደርገን ማለት ነው። ሌላ ደግሞ በተጨማሪ እንግዲህ የግል መስመር ማዘጋጀት ምንድነው የሚጠቅመው? በጣም የተረጋጋና ግልጽ የሆነ ውሳኔዎችን እንድንሰጥ ያደርገናል። ለምን? ምንም ነገር ስናደርግ እንግዲህ ምክንያታዊ እየሆንን ነው፣ ሚዛናዊ እንድንሆን ያደርገናል። ከብዙ አንግል እንድናይ ምክንያቱም እሱን ወይም እሷን ላለማስቀየም እንዴት ነው ይሄ ቀይ መስመሯን ምናምን ብለን ስናስብ ወይም ቀይ መስመሩን የእሱን ባውንደሪ ላለመንካት ስናስብ የማይመለከተን ጥያቄ አለመጠየቅ። ለምሳሌ ግንኙነታቸው የስራ ከሆነ የስራ ነው በቃ። ስለ ፐርሰናል፣ ስለ ህይወት፣ ስለ ሪሌሽንሽፕ ምን አገባን? በቃ የራሳችን የሚመለከተን ነገር ላይ ነው በቃ ማድረግ ያለብን። ከዛ ደግሞ በመቀጠል አንድም ሰው ራሱ ኢቭን አዲስ መስሪያ ቤት ሂደን እንኳን ማለት ነው አዲስ መስሪያ ቤት ሂደን ስለ ግል ህይወታችን፣ ስለ ጓደኛችን፣ ስለ ቤተሰባችን፣ ስለ ሪሌሽንሺፕ፣ ስለ ትዳራችን አይደለም። የስራ ባልደረባ ማለት ቤስት ፍሬንድ ማለት አይደለም። በቃ መጨረሻ ላይ ዙሮ ኢምፓክቱ እኛ ላይ ነው። በጣም ብዙ በርደን አለው። ይሄን ልል የቻልኩት እኔ እንግዲህ ከብዙ ተሞክሮች ካየኋቸው አካባቢ ካለው እንግዲህ በስራ ቦታ ባየሁት ከብዙ ነገር ነው። ማለት አብዛኛውን ጊዜ እንደዛ ይፈጠራል። በተቻለ መጠን ያለንን ግንኙነት መለየት ባውንደሪ፣ ይሄ ነው ትልቁ ነገር። ያለን ግንኙነት የስራ ከሆነ የስራ ነው። ሌላ ነገር ምንም ያገናኘን ኢሹ መኖር የለበትም። ጓደኝነት ከሆነ ጓደኝነት ነው። ባለትዳር እንደ ባለትዳር የራሳቸው ነው። በቃ ይሄ የግል ነው። ግን ይሄ ፍሬንድሺፕ ስንሆን የስራ ባልደረባ ስንሆን ብዙ ነገር እኮ እዚህ ጋር ማየት ይቻላል። አንድ መስሪያ ቤት አንድ ሰራተኛ እንግዲህ እድሜ ልኩን እዛ አይሰራም። ቢበዛ እንደውም 2 ዓመት 3 ዓመት እያለ እንደ እንትኑ ነው የሚሄደው ይመስለኛል። እንደ አለው የኮንትራት ጊዜ ወይም የፕሮጀክቱ ኮምፕሌሽን ብቻ ብዙ ነገሮች አሉ ሊሚት ሊያደርጉት የሚችሉ የአንድ ሰራተኛና ድርጅት የጊዜ ቆይታቸው ማለት ነው። ሲሄድስ እየላላ ነው የሚሄደው። ምክንያቱም ደግሞ አዲስ የሚመጣ ጋር እንደዛ ነው ይጀመራል። ስለዚህ የስራ ባልደረባ ማለት ቤስት ፍሬንድ ማለት አይደለም። ሌላ ግንኙነታችንን መለየት፣ የቆምንበትን ቦታ በደንብ ማስተዋል። ያን ያለንን ግንኙነት ስናቅ፣ የቆምንበትን ቦታ ስናቅ፣ የሰዎችንም ሆነ የራሳችንን ቫልዩ ስናቅ ባውንደሪ እንዳንጥስ ያደርገናል ማለት ነው። ስለዚህ በተቻለ መጠን ምንድነው ማድረግ ያለብን? የሚመለከተን ነገርና የሚመለከተን ቦታ ብቻ ለመቆም፣ የሚመለከተን ነገር ለመናገር። ስለሰው ለምሳሌ ስለሰው የሆነች ልጅ ብትኖር ስለሷ የግል ህይወት እኔ ምን አገባኝ? በቃ የግል የራሴ ላይ ነው ማተኮር ያለብኝ። አንድ ሰው ደስታውንም ሆነ ችግሩንም ሲያጋራችሁ ከእናንተ እርዳታ ፈልጓል፣ ሊያማከራችሁ የፈለገው ነገር አለ፣ ለእናንተ ያ ነገር መነገሩ በጣም አስፈላጊ ነው ብሎ አስቧል ማለት ነው። ስለዚህ ይመለከታቸዋል ብለን ከታሰበ ለዛ ነገር ደስታም ከሆነ ደስታችንን የመግለጽ ችግሩም ከሆነ በችግሯ ወይም በችግሩ ጊዜ ተገኝተን አብረን ቁመን በትክክልም ሰው እንዳላቸው ልናሳያቸው ይገባል። ነገር ግን አንድን ነገር ደስታም ይሁን ምንም ሳይነግሩ ሌላ ኤክስፔክት የሚያደርጉ ይኖራሉ ማለት ነው። ለምን? በቃ ካልተመለከተን አይመለከተንም። ፎከስ የራሳችን ላይፍ ላይ ነው ፎከስ ማድረግ ያለብን፣ የሚመለከተን ነገር ላይ።
በተቻለ መጠን ሁሉ ነገር ይሄን ሁሉ ስናደርግ ደግሞ ይሄ ኮሚኒኬሽናችን ንግግሮቻችን ያን ያህል ሃርድ መሆን የለባቸውም ወይም ደግሞ ይሄ ጸብ ምናምን የሚያጭሩ መሆን የለባቸውም። በቃ ስሙዝ መግባባት በምንችልበት በዛ ሰዓት ደግሞ ተነጋግረን መግባባት ካልቻለን ትንሽ ሰዓት ያችን ስሜት እስከምናልፋት ማቆየት ከዛ መረዳዳት አለብን ማለት ነው እና በተቻለን መጠን የማይመለከተን ነገር ውስጥ አለመግባት ነው። እየቆየ ነው የሚገባው። በተለይ ዘግይቶ በህይወታችሁ ብዙ ዋጋ ካስከፈላል በኋላ ከምትረዱት እኔ አሁን ለተናናሾች ምን ታደርጊያለሽ ወይ ምን ማለት ትፈልጊያለሽ ብትሉኝ የማይመለከታችሁ ነገሮች አትግቡ። በቃ የራሳችሁ ነገር ጥያቄ ቢሆን የማይመለከተኝ ከሆነ ለምን ነው የምጠይቀው? የአንድ ሰው የግል ህይወቱ ከኔ ህይወት ጋር ምን አገናኘው? የአንድ ልጅ ማግባቱ ከኔ ህይወት ጋር ምን አገናኘው? ቤተሰብ መመስረቷ ሊያስደስተኝ ይችላል፣ ደስታዬን እገልጻለሁ። እኔ ድንገት ካላገባ እሷ ስላገባች እኔ ማግባት አለብኝ ማለት አይደለም። እሷ ስለወለደች እኔ መውለድ አለብኝ ማለት አይደለም። ወይም ደግሞ በተቃራኒው እሷ አግብታ እኔ አግብቼ እሷ ሳታገባ ከቀረች ለምን አላገባሽም? ወልጄ ካልወለደች ለምን አልወለድሽም? ምናምን አያገባንም። በቃ ይሄ የኛ ኮንሰርን አይደለም። ብዙ ራሳችን ላይ ልንሰራቸው ልንቀይራቸው የሚገቡ ነገሮች አሉ። ብዙ ጊዜ ልናጠፋባቸው የሚገቡ ነገሮች አሉ እና ውድ ቤተሰቦቼ በተቻላችሁ መጠን ላይክ ሼር ማድረጋችሁን አትርሱ። አዲስ ቤተሰብ የሆናችሁ ፕሊዝ ሰብስክራይብ አድርጉ፣ እንደጋገፍ። እሺ ወደ ማጠቃለሉ እየሄድን ነው። በተጨማሪም ደግሞ አንድ ሰው የግል መስመር ማዘጋጀቱ ሌላ ምን ጥቅም አለው ብትሉ በቃ የሆነ እንዲያወራችሁ የማትፈልጉት ነገር አለ። የሆነ ሰው አሁን ስለሆነ ሰው መጥቶ ሲያወራላችሁ ዝም ካላችሁ ወይ ደግሞ ርዕስ ካስቀየራችሁ ምናምን ድጋሜ አይደግመውም ወይም አትደግመውም። ምክንያቱም እንደዚህ አይነት ነገሮች እኔ አይመለከቱኝም እያልን ነው። ሳንናገር ግን መልእክት እየሰጠን ነው። ብቻውን አውርቶ ወይም ብቻውን አውርታ ዝም ትላለች። ይገባዋል ወይም ይገባታል። ከዛ በሚቀጥለው አይደግሙትም። ለምን? በቃ አይመለከተኝም ማለት ነው። እነዚህ እና የመሳሰሉትን ነገሮች ስናደርግ የግል መስመር ሲኖረን ምንድን ነው በተጨማሪ ደግሞ የሚጠቅመን በቃ ያልሆኑ እንዴት ነው በሰው ህይወት በርን እናደርጋለን። የሆነ በቃ ብስጭቶች፣ ድካሞች ይኖራሉ፣ ጭቅጭቆች፣ አላስፈላጊ የሆኑ ነገሮች ወደ ህይወታችን አትራክት እናደርጋለን። ይሄ ነገር አይጠቅመንም። የግል እድገታችን ወደኋላ ያደርግብናል። በተቻለን መጠን አንድ ሰው በምንም ነገር ቢሆን ሙሉ ሊሆን አይችልም። ለምሳሌ እኔ እንደ ፕሮፌሽን መሐንዲስ ነኝ፣ ሲቪል መሐንዲስ ነኝ። በሲቪል መሐንዲስ ውስጥ ግን ያሉ ብዙ ነገሮች አሉ የሚሰሩ። ሁሉንም ነገር አውቃለሁ ማለት አይደለም። ስለዚህ ራሴ ላይ ይልቅ ሙሉ የሚያደርገኝም በሙያዬ የትም ቦታ ብሄድ ሊያስከብረኝ ከሰዎች ጋር ሰው ስራዬን አይቶ ሌላ ቦታ ሪከመንድ በሙሉ ልቡ ሪከመንድ ሊያደርገኝ የሚችለው እንዴት ነው? ሰርቼ ሳሳይ ሙያዬ ላይ ያለኝን ብቃት ሳሳይ ነው። ስለዚህ የጎደለኝ ነገር ሊኖር ስለሚችል ራሴ ላይ መስራት ነው ያለብኝ። ሁላችንም እንደዛ ነው መሆን ያለብን ማለት ነው። የማይመለከትን ነገር ላይ ጊዜያችን አናጥፋ። ለማጠቃለል ያህል እንግዲህ ምንድነው አንድ ሰው ፐርሰናል ባውንደሪ ወይም የግል መስመር ወይም ድንበር ማዘጋጀቱ የግልም ሆነ የሙያዊ እድገቱ ላይ ትልቅ አስተዋጽኦ ያደርጋል። ውስጣዊ ሰላሙ፣ ይሄ ሜንታል ሄልዝ ውሳኔ ሲወስን በጣም ብዙ ሰው ራሱ ስለሱ ያለውን ምን ያህል ዋጋ እንዳለው ምን አይነት ሰው እንደሆነ መከባበር ይፈጥራል። ሰው ራሱ ዋጋችሁን ሲረዳው ምን አይነት ቫልዩ እንዳላችሁ ምን አይነት ፐርሰናሊቲ እንዳላችሁ የምትፈልጉትና የማትፈልጉትን ነገር ሰው ራሱ ሲያቅላችሁ ቀላል ነገር አይደለም። ስለዚህ የማይመለከተን ቦታ ላይ አንሆን፣ አንገኝ። የማይመለከተን ሀሳብን መስጠት የለብንም። እስከዚህ ነው አሁን እየተረዳሁት ያለው። የማይመለከት በተለይ አሁን ስሜ ተጠርቶ የሆነ ነገር ከተባለ ምን አደከመኝ ምን አደከመኝ እንዴ ከራሴ ያን በማይመለከተኝ ብዙ ነገሮች ከቤተሰቤ ጋር ጊዜ አላሳልፍም። ለራሴ የጥሞና ጊዜ አልሰጠውም፣ አላነብም። ብዙ ፍሬ የሆኑ ኮርሶች አሉ፣ እነሱን አልወስድም። እንደዛ ነው ማድረግ ያለብን እና በተቻለን መጠን የራሳችን ነገር ላይ እናተኩር። መስመራችንን መልቀቅም ሰዎችም ወደኛ አልፈውም እንዲመጡ ማድረግ የለብንም። በዛውም ልክ የግድ የኔ መስመር ብቻ ይጠበቅልኝ ሳይሆን የሰዎችንም መስመር መጠበቅ አለብን። ያ ነው ሰው የማይፈልገውን ነገር ለራሱ የማይፈልገውን ነገር ለሌላ ሰው አያደርግም። እኛ ጋር እንዲደረግ የማንፈልገውን ነገር ሌሎች ላይ ማድረግ የለብንም። በተቻላችሁ መጠን ይሄ ሀሳብ ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉ።
ሀሳብ መስጫው ላይ ሀሳባችሁን፣ አስተያየታችሁን አስቀምጡልኝ። እስከዚህ ሰዓት አብራችሁ ስለቆያችሁ በጣም አመሰግናለሁ። በሌላ ቪዲዮ አብረን እስከምንገናኝ ሰላም ሁኑ። መልካም ሰሞነ ሕማማት ይሁንላችሁ።